አንድ ሰው ከልቡ ስለናንተ እንደሚያስብ የሚያሳዩ ሁለት ምስጢራዊ ምልክቶች። ያ ሰው በድንገት በሐሳባችሁ ውስጥ ሲገለጥና ያ ሰው ናፍቋችሁ ለመተኛት በሚከብዳችሁ ጊዜ ነው። ከመጠን በላይ ማሰብ አካላዊና አእምሮአዊ ድካም ሊያስከትልና ስር የሰደደ የመንፈስ ጭንቀት ሊያስከትል ይችላል። አንዳንድ ጊዜ ለመለወጥና ለማደግ ለመነቃቃት መጥፎ ነገሮችን እንዲከሰቱ ያስፈልጋል። ምናልባት በእናንተ ላይ የሚደርስ ለዚህ ነው። ያለምንም ምክንያት በኩለ ሌሊት ከእንቅልፍ መነሳት አንድ ሰው ስለናንተ እያለመ እንደሆነ ሊያመለክት ይችላል። ብቻውን መሆን ለጤናው ከምታምኑት በላይ ከባድ ነው። ግቦችህ ለሌሎች ካስታወስክ የመሳካት እድላቸው አነስተኛ ነው። እንዲያውም ጥናቶች እንደሚያመለክቱት መነቃቃትን ያሳጣሉ። የሚያዳምጡት የሙዚቃ አይነት ዓለምን የሚገነዘቡበት ሂደት ላይ ተጽዕኖ ያሳድራል። እርካታቸውን ማዘግየት የሚችሉ ሰዎች በሕይወታቸው ስኬታማ የመሆን እድላቸው ሰፊ ነው። ከመካከለኛው ጋር ሲነጻጸር የአንድ ክስተት መጀመሪያና መጨረሻ ለማስታወስ ቀላል ነው። የሰዎች ትኩረት የሚቆየው 20 ደቂቃ አካባቢ ነው። አምፖል በአእምሮህ ማብራት እንደምትችል ታውቃለህ? አንጎል ከ12 እስከ 25 ዋት የኤሌክትሪክ ኃይል ማመንጨት የሚችል አካል ነው። አንዳንድ ጊዜ ራሳችሁን ከሰዎች ማራቅ ብቻ ያስፈልጋችኋል። የሚጨነቁላችሁ ከሆነ ያስታውሷችኋል። ግድ የማይሰጣችሁ ከሆነ ደግሞ የት እንደቆማችሁ ታውቃላችሁ። አንድ ሰው ሁል ጊዜ እንዲያስታውሳችሁ አታስገድዱት። ዝም በሏቸውና ያለ እናንተ በሕይወታቸው እንዴት እንደሚሆኑ እንዲገነዘቡ አድርጓቸው። በግራ በኩል መተኛት ጉልህ የሆኑ የጤና ጠቀሜታዎች አሉት። ከነዚህም ውስጥ ለምግብ መፈጨት ይረዳል፣ የአንጎል ጤና ያጠነክራል፣ እንዲሁም ማንኮራፋትን ይቀንሳል። ራስህን መንከባከብ ስትጀምር ጥሩ ስሜት እየተሰማህ ይመጣል። ጥሩ ስብዕና ይኖርሃል፣ እንዲሁም የተሻሉ ሰዎች መሳብ ትጀምራለህ። ከሁሉም የከፋው የብቸኝነት አይነት ከሰዎች ጋር ስትሆን የሚሰማ ብቸኝነት ነው። የመንፈስ ጭንቀት ሰዎች የበለጠ ክደትን እንዲያደርጉና ችግሮቻቸውን ቸል እንዲሉ በማድረግ ራሳቸውን እንዲዋሹ ያደርጋቸዋል። አንድ ሰው በእውነት ስታስብ ስህተቱ ስሜትህን አይለውጠውም፣ ምክንያቱም የሚቆጣው አእምሮ ነው። ነገር ግን ልብ አሁንም ያስባል። ሁሉም ነገር እያጣ እንደሆነ ከተሰማህ ዛፎች በየዓመቱ ቅጠላቸውን እንደሚያጡና አሁንም በቁመታቸው እንደሚጨምሩና ለተሻለ ቀናት እንደሚቆዩ አስታውስ። ሁልጊዜ ሰዎች ስለሚያስቡት ነገር መጨነቅ ከቀጠሉ ደስተኛ መሆን አይችሉም። ለራስህ ደስታ ተጠያቂው አንተ ነህ። ሌሎች ሰዎች እንዲያደርጉልህ የምትጠብቅ ከሆነ ሁልጊዜም ትበሳጫለህ። አንዳንድ ጊዜ ለመቀጠል በጣም ከባድ ነው፣ ነገር ግን አንዴ ካደረግከው እስካሁን ካደረጉት የተሻለውን ውሳኔ እንደሆነ ይገነዘባሉ። ሕይወትን በእውነት ለመለወጥ ከፈለግ በመጀመሪያ ሀሳብን ለመለወጥ ፈቃደኛ መሆን አለብህ። ደስተኛ ለመሆን ሁለት መንገዶች አሉ። ያሉበትን ሁኔታ መቀየር ወይም ከዚህ ሁኔታ ጋር የተያያዘውን አመለካከት መለወጥ። ራስህን በጭራሽ አታብራራ፣ ምክንያቱም እውነተኛ ጓደኞችህ አይፈልጉትም፣ ጠላቶችህ ደግሞ አያምኑበትም። አንድ ሰው ስለ ሌሎች ሰዎች ለእናንተ እንዴት እንደሚናገሩ በጥንቃቄ አዳምጡ። ስለ እናንተም ለሌሎች ሰዎች የሚናገሩት በዚህ መንገድ ነውና።
በምትወደው ሰው ላይ ስትናደድ አእምሮህ ይናደዳል፣ ነገር ግን ልብህ አሁንም ያስባልና የምትናገረውን ጠብቅ። ውሳኔዎችህን በጥንቃቄ ለማድረግ ከፈለክ በሌላ ቋንቋ አስባቸው። በሌላ ቋንቋ ማሰብ ምክንያታዊ ውሳኔዎችን ለማድረግ ይረዳሃልና። በአካባቢያችን ውስጥ የእጽዋት ወይም የአረም ተፈጥሯዊ ሁኔታ መኖር እንድንረጋጋ ተጽዕኖ ይኖረዋል። ጭንቀትን ይቀንሳል እና ስሜትህን ያሻሽላል። የስነ ልቦና እውነታዎች ኃይል ወይም ስልጣን አንድ ሰው ለሌሎች ያለውን እንክብካቤ እንዲቀንስ እንደሚያደርገው አረጋግጠዋል።